በትክክል ሰው ካደገ ለምሳሌ እንደምንም አይደለም። አሁን ለምሳሌ እነ አፄ ዘርዓ ያዕቆብ ምን ይላሉ? እኛ ይላሉ አውሮፕላን መስራት ቀላል ነው፣ ነገር ግን በመንፈስና በአእምሮ አድጎ በደመና መሄድ ይቀላል ይሻላል። አቅም ከአእምሮ በላይ የሆኑ ነገሮች አሉ። ምን ሲሆኑ ያንን ኢመርጂንግ ቴክኖሎጂ ሊረዳ የሚችሉ ለምሳሌ የአርቲፊሻል ኢንተለጀንስ አለ፣ አይኦቲ የሚባሉ አሉ፣ አግመንትድ ሪያሊቲ የሚባል፣ ቨርቹዋል ሪያሊቲ፣ ሚክስድ ሪያሊቲ በፊት ያልነበሩ በሳይንስ ኑር በነበረው ሳይንስ መረዳት የማንችላቸው አሁን ግን የመጡ ሰው በህልም የሚያውቃቸው ብዙ ነገሮች አሉ። በራእይ የሚረዳቸው ነገሮች አሉ። በህልምና በራእይ መሰረት አድርጎ የተሰሩ ቴክኖሎጂዎች አሉ። ስለ መናፍስቱ ዓለም፣ ስለ ገነት፣ ስለ ሲኦል እነዚህ በሙሉ አሉ። አሁን አምኗል ሳይንሱ ማለት አሁን ዓለም አመነም አላመነም ሰው ተረዳም አልተረዳም ሁለት መንግስት ብቻ ያለ የእግዚአብሔርና የሰይጣን መንግስት የሚላል መቶ አይምሮአችን ብንጠቀም አሁን እኛ እዚህ የምንጠቀመው ቴክኖሎጂ በሙሉ እንደምንም አይደል። ይህ አሁን እኔ ቤቴ ሆኜ ከአንቺ ጋር መገናኘት እችላለሁ። ለእግዚአብሔር ከታዘዝ የሚላኩ መላእክት አሉ። ምድር እንኳን ብዙ ነገር አደጋ ልትፈጥር ትችላለች። ባህር እንዲዋጋልናል፣ ነፋስ ይዋጋልናል። ይሄ በተፈጥሮ የነበረ ነበር። በመንፈስ ካደገ እኮ የማይታዩ ዓለም ማየት መላእክቱን እኮ እኛ ማየት የምንችለው በመንፈስ እናድግ። ሰው ከእግዚአብሔር ጋር ከሆነ በትክክል ተፈጥሮ ዓለማውን ከጠበቀ በተአምር ማድረግ ይችላል። ማዘዝ ይችላል። ተፈጥሮ ይታዘዝ። ንፋሱን ማዘዝ ይችላል። ደመናውን ማዘዝ ይችላል። የተለያዩ ነገሮችን መሆን፣ እንስሳትን መምሰል፣ አራዊትን መምሰል፣ ሰይጣን እስከ መምሰል። አሁን ሰው ሰይጣን ይዋረሳል። ሰው ልጅ የተወረሱ ሰዎች አሉ ኢትዮጵያ ውስጥ ሰይጣን መሆን ማለት መቀየር፣ መመለስ ይችላሉ። እንዴት ነው ግን? በጥንቃቄ ነው። ለምሳሌ መመለስ ሲፈልጉ እነሱ ገና ሲያስቡ ይቀድማቸዋል። ሰይጣን ማለት ነው። የተለየ አውሬ መስሎ ሊመጣ ይችላል። በገቡት ውል